በገጾቻችን ላይ ከምትጠይቁን በርካታ የቢዝነስ የቴክኖሎጂና የምህንድስና ጥያቄዎች መካከል አንደኛው ተከታታያችን አዲስ ካፌ ለመክፈት አስቤያለሁ፣ ምን አይነት ጥናት ያስፈልገኛል ብሎናል። የካፌ ስራ ለመጀመር የቦታው ተስማሚነት ወይም ሎኬሽን አናላይሲስ እና የደንበኞች ፍላጎት ጥናት መደረግ ማስቀደም አለብህ። ሌላው ደግሞ የወጪና ገቢ መዝገብን በየቀኑ የማመዛዘን እውቀትና ጥቃቅን የሚመስሉ ወጪዎችን የመቆጣጠር ችሎታ ሊኖርህ ይገባል። በማንኛውም የንግድ የዲጂታል ቴክኖሎጂ የሲኦሲ ስልጠና ወይም የህንፃ ዲዛይን ዙሪያ የሚያስጨንቆ ጥያቄ ካለዎት እኛም መጠየቅ ይችላሉ። የቀይ ባህር ማማከር ምርምርና ስልጠና ማዕከል ባለሙያዎች ዝግጁ ናቸው። የእርስዎ ጥያቄ በቀጣይ ቪዲዮ እንዲመለስ አሁኑኑ ኮመንት ላይ ይጻፉልን። ቀይ ባህር ማማከር ለሁሉም ጥያቄዎች ብቁ ምላሽ